ሰላም እንዴት ናችሁ? እንኳን ወደ ዩምቴክ ዩቲዩብ ቻናል በሰላም ተመልሰው መጡ። በዛሬ ቪዲዮ ደግሞ ቤዚክ ኔትወርኪንግ ኮማንድ እንዲሁም ደግሞ ቀን ከቀን የምንጠቀማቸውን የኔትወርኪንግ ኮማንዶች ወይም ደግሞ ኔትወርክ ተበላሽቶብን ወይም እምቢ ብሎን እንዴት ትራብል ሹት እንደምናደርግ አሳያችኋለሁ ማለት ነው። ይህንን እንግዲህ ሼር የማደርጋችሁ መረጃ እኔ የ6 ዓመት በኔትወርኪንግ እንዲሁም ደግሞ በሲስተም እና በአይቲ ሰፖርት ላይ እየሰራሁ እገኛለሁ ማለት ነው። ስለዚህ እዛ ላይ ያገኘኋቸውን ልምዶች ነው ሼር የማደርጋችሁ ማለት ነው። ይህ ቪዲዮ እንግዲህ ኦልሞስት ወደ 45 ወደ 50 ደቂቃ የሚደርስ ቪዲዮ ነው። ረዘም ያለ ቪዲዮ ነው እና ብዙ ነገር ትማሩበታላችሁ ብዬ አስባለሁ። በየቻፕተሩ የተከፋፈለ ነው። በክፍል 9 የተዘጋጀ ቪዲዮ ነው እና በየክፍሉ ደግሞ የምትፈልጉትን ፓርት ደግሞ አልፋችሁ ማየት ትችላላችሁ። ቻፕተር ስለማዘጋጅላችሁ እዚህ ቪዲዮ ታች ላይ እንደምታዩት ቻፕተር አለ ማለት ነው። በቻፕተሩ የፈለጋችሁትን ፓርት ታያላችሁ ማለት ነው። ይህ ቪዲዮ እንግዲህ ከኮማንድ ፕሮሞት ጀምሮ እስከ ግራፊካል ዩዘር ኢንተርፌስ ማለት ኮምፒውተሩን ሴቲንግ ላይ እየገባን የምናስተካክላቸውን አንዳንድ ሴቲንጎች ጨምሮ እስከ መጨረሻ ድረስ ትከታተሉ እስከ ክፍል 9 የምታዩት ነገር ይኖራል ማለት ነው። እኔ እንግዲህ ሼር የማደርጋችሁ መረጃዎች ይህን ይመስላል ማለት ነው። እናንተ ደግሞ ከነዚህ እኔ ሼር ከማደርጋችሁ ውጭ የምታውቋቸው ተጨማሪ ኮማንዶች ካሉ እነሱን ደግሞ ኮሜንት ሴክሽን ላይ ትጽፉልኛላችሁ። እንዲሁም ደግሞ ስህተት ነገር ካለ ስህተቴንም ልታርሙ ትችላላችሁ ማለት ነው። በተጨማሪ ደግሞ ይህ ቪዲዮ ይጠቅማችኋል ብላችሁ ለምታስቧቸው ጓደኞቻችሁ ለአይቲ ሰፖርት ላይ የሚሰሩ ሊሆን ይችላል፣ ለኔትወርክ አድሚን እንዲሁም ደግሞ ለሲስተም አድሚን ድርጅቶች ላይ ተቀጥረው እየሰሩ ላሉ ሰዎች ሼር ብታደርጓቸው ይጠቀሙበታል ብዬ አስባለሁ ማለት ነው። ስለዚህ አብረን እንቆያለን ማለት ነው። ከኮማንድ ጀምረን መጨረሻ ላይ ደግሞ በግራፊካል ዩዘር ኢንተርፌስ እንደ ክፍል 10 ላይ ማለት ነው እንዴት እንሰራለን የሚለውን በበስተ መጨረሻ እናያለን ማለት ነው። አብራችሁ ቆዩ። ቀጥታ ወደ ኮማንድ እንሄዳለን ማለት ነው። ያው ኮማንድ ለመክፈት እዚህ ሰርቻችን ላይ መተን ሲኤምዲ ብለን ሰርች ማድረግ እንችላለን። ከዛ ራይት ክሊክ አድርገን ረን አስ አድሚኒስትሬተር ወይ ማለት እንችላለን፣ ወይም ደግሞ ክሊክ ማድረግ እንችላለን። ሌላኛው አማራጭ እዚህ ጋር ዊንዶው እና አር ተጭነን ሲኤምዲ ብለን ኢንተር ማለት እንችላለን። ያው ኖርማሊ አሁን በአድሚን ስለገባው አድሚን ነው የሚለው ማለት ነው። ስለዚህ እዚህ ጋር እንችና ቀየር ለማድረግ ለምሳሌ ታቧን ያው እንደ ትሪክ ማለት ነው። እዚች ላይ ራይት ክሊክ እናርግና ያው ዲኮር ምናምን ማድረግ እንደዚህ እንትኑ ካላችሁ ለምሳሌ እንደዚህ ላይ አድርገው አረንጓዴ፣ ቢጫ እዚህ ጋር እናድርገው እንደዚህ ከለር የሚለውን ያው ዊንዶው 11 ተጠቃሚ ከሆናችሁ ይሄ ነገር ታገኙታላችሁ ማለት ነው። ይችን አንድ እንደዚህ እናርጋት። ኦኬ አረንጓዴ፣ ቢጫ፣ ቀይ እዚህ ጋር ያው ፓወርሸል ነው ሁለተኛ ስከፍት የሚያደርግብኝ። ስለዚህ ምንድነው የማደርገው እዚህ ጋር ከለር ብዬ ጥያቄ ምልክት ባደረገው እንደምታዩት የከለር ሙሉ ኢንፎርሜሽን ይኖራል፣ የባክግራውንድ ምናምን። ይህን በባለፈው ቪዲዮ ስለሰራሁላችሁ እዛ ማየት ትችላላችሁ። አሁን የምጠቀመው ከለር ብዬ ኤል በለው ወይም ደግሞ 2 ቁጥር ማድረግ እንችላለን ማለት ነው። ያው አረንጓዴ ከለር ለመጠቀም ስለፈለኩ ነው። ሲኤልኤስ ስለዋለው ግሪን ስክሪን ነው። ስለዚህ ቀጥታ አሁን ወደ እንትናችን እንገባለን ማለት ነው። እንደምታዩት ይህንን ዙም አደረኩት። ስለዚህ ወደ መጀመሪያው ቤዚክ ኮማንድ ስናልፍ ምንድን ነው ቤዚክ ኔትወርክ ኢንፎርሜሽን ነው። ቤዚክ ኔትወርክ ኢንፎርሜሽን ማለት ስለ ኔትወርካችን እንደምታዩት አሁን እኔ ዋይፋይ ኮኔክት አድርጌያለሁ። ስለዚህ ቤዚክ ኢንፎርሜሽን ለማየት የምንጠቀመው አይፒ ኮንፊግ ብለን እንደምታዩት ይህንን በትክክል እንጽፋለን ማለት ነው። አይፒ ኮንፊግ ብለን ኢንተር እንለዋለን ማለት ነው። እንደምታዩት አሁን እዚህ ጋር ሙሉ መረጃ ስለ ኔትወርካችን ያመጣልናል ማለት ነው። አሁን እንደምታዩት የኔ ላፕቶፕ ባይ ዲፎልት አርጄ ሰፖርት አያደርግም። ሌላ በአዳፕተር ነገር ነው የምጠቀመው። አሁን እንደምታዩት ሚዲያ ስታተስ ላን በገመድ ማለት ነው። ላኑ ዲስኮኔክትድ ነው። እዚህ ጋርም ሁለተኛውም ዲስኮኔክትድ ነው። እንደምታዩት አሁን እዚህ ጋር ዋየርለስ ላን አዳፕተሩ ምንድን ነው ዋይፋዩ እሱ ያው ሆትስፖት ስለምጠቀም እንደምታዩት አይፒ ይዟል ማለት ነው። ስለዚህ አሁን ኔትወርክ ትራብል ሹት ስናደርግ እንደምታዩት አይፒ ቪ4 እና ቪ6 አለ። አይፒ ቨርዥን 4 እና አይፒ ቨርዥን 6 ማለት ነው። ስለዚህ 32 ዲጂት ያለ ነው ወደ ባይናሪ ስንቀይረው ማለት ነው። አሁን ይሄ እንደምታዩት ባለ 8 ነው፣ ባለ 4 ዴሲማል ነምበር ነው። በኦክቴት ደረጃ ስንመጣ ደግሞ አንድ ሰብኔት የሚይዘው 88 ነው። ስለዚህ 8 ኦክቴት ይኖረዋል ማለት ነው። 8 4 ኦክቴት ማለት ነው። ስለዚህ እንደምታዩት የዚህ ጋር አይፒ ሰጥቶልናል። አይፒ ቨርዥን 4 በዚህ በምናየው መልኩ 192.168.81.19 ይዟል። ይሄ ማለት ፐብሊክ ኔትወርክ ስለሆነ ፐብሊክ አይፒ ይዞልኛል ማለት ነው። ከዛ እንደምታዩት እዚህ ጋር ሰብኔት ማስክ ይዟል ማለት ነው።
ዲፎልት ጌትዌይ ደግሞ ያው የሚገባበት ማለት ነው ይህንን ይዟል፣ ወይም ደግሞ የሚወጣበት እና እንደ መውጫና መግቢያ የሚጠቀመው ማለት ነው። ሌላ እዚህ ጋር ኢንተርኔት አዳፕተራችን ብሉቱዝ ኔትወርክ እንደምታዩት ሚዲያ ዲስኮኔክትድ ነው። ሌላም ብዙ ኢንፎርሜሽን የለውም። ሌላ ኢንተርኔት አዳፕተር ቨርዥን 6 ጋር ስንመጣ ደግሞ ያው ይሄኛው ደግሞ ባለ 64 አይ ቲንክ 64 ቢት ነው የሚጠቀመው። ስለዚህ እዚህ ጋር እንደምታዩት ወደ IPv4ም ይዟል። እዚህ ጋር ራሱ የቀየረው ነው ማለት ነው። በዚህ መልኩ ያሳየናል ማለት ነው። ግን አሁን አብዛኛው ኔትወርክ ትራብልሹት ስናደርግ ለምሳሌ ይሄ ቁጥር ከሌለ 162 ነው 168 የሆነ በ168 የሚጀምር አይፒ ከያዘ ኔትወርካችን ቫሊድ የሆነ አይፒ እያገኘ አይደለም ማለት ነው። ያውም ፐብሊክ ኔትወርክ ሲሆን ነው። የቢሮ ወይም ደግሞ የድርጅት የምትጠቀሙ ከሆነ ደግሞ የቢሮአችሁ የሆነ አይፒ አድረስ ይኖራል። ለምሳሌ ፕራይቬት አይፒ ከሆነ 10 ቤት ሊሆን ይችላል፣ 172 ቤት ሊሆን ይችላል። እሱን ቸክ ታደርጋላችሁ ማለት ነው። ስለዚህ አሁን እኔ ጋር ይህ ፐብሊክ አይፒ ወይም ደግሞ ኢንተርኔት ስለምጠቀም ትክክለኛ አይፒ ይዟል ብዬ አልፋለሁ ማለት ነው። ስለዚህ የመጀመሪያው ኮማንድ ይህን ይመስላል ማለት ነው። ሁለተኛው አይፒ ኮንፊግ ካልን በኋላ አይፒ ኮንፊግ ብለን ስፔስ አድርገን ስላሽ ኦል እንላለን ማለት ነው። ኦል ስንል እንግዲህ ሙሉ ኢንፎርሜሽን ያመጣልን ነው። ክሊር እናድርገውና ታብ መንካት ትችላላችሁ። እዚህ ቀስቶችን አሮዎቹ ማለት ነው። አሁን ኦል ብዬ ኢንተር ስለው አጠቃላይ ስለ ዲኤንኤሳችን ሙሉ መረጃ ነው የሚሰጠን። ቅድም መጀመሪያ ላይ ያየነው እንዳለ ሆኖ እንደምታዩት ዲኤንኤስ ሰፕሪፊክሱም ያሳየናል። ሌላ ምንድን ነው የሚያሳየን? እዚህ ጋር ሚዲያ መጀመሪያ ያየነው እንዳለ ሆኖ ተጨማሪ ስለ ዋየርለስ ሙሉ ኢንፎርሜሽን ይሰጠናል ማለት እንደምታዩት። እዚህ ጋር ኔት ባዮስ ኢኔብል ነው፣ ኦቨር ቲሲፒ አይፒ ኢኔብልድ ነው። ዲኤንኤስ ሰርቨሩ እንደምታዩት ይሄ ነው። ዲኤንኤስ ሰርቨር ማለት ለእናንተ እንደ ጌትዌይ የሚያገለግላችሁ ማለት ነው። ዲኤንኤስ በቢሮ ደረጃ ወይም ደግሞ እንደ ኦርጋናይዜሽን ሲመጣ ዲኤንኤስ ወሳኝ ነው። በቃ ዲኤንኤስ ከሌለው ማንኛውም ፒሲ ኔትወርክ አክሰስ ማድረግ አይችልም። ስለዚህ ዲኤንኤስ ይህን ሰጥቶልኛል ማለት ነው። ይሄ ፐብሊክ አይፒ ስለሆነ ማለት ነው። እንደምታዩት እዚህ ጋር ሰብኔት ማስክም አለው፣ ዲፎልት ሰጥቶልናል። ሰብኔት ማስክ እዚህ ይዞልናል ማለት ነው። ፕሪፈርድ አይፒ ደግሞ የያዘው ይሄ ነው ማለት ነው። ይሄ ማለት ለኮምፒውተራችን የሰጠልን አይፒ ማለት ነው። አሁን እየተጠቀመ ያለበት አይፒ የትኛው ነው ማለት ነው? ይሄኛው አይፒ ነው ማለት ነው። ይሄኛው 192.168 ብሎ ይሄ ያለው አይፒ ማለት ነው። መጨረሻው 19 ይሄኛው ፕሪፈርድ ይላል ማለት ነው። ስለዚህ ኔትወርካችንን በዚህ መልኩ ቫሊድ አይፒ መያዙን ቼክ ማድረግ አለብን ማለት ነው። ብዙ ጊዜ 169 ወይም 168 ብሎ የሚጀምር አይፒ ከሆነ ያኛው ባይ ዲፎልት የሚሰጠው ነው ማለት ነው። ወይም ደግሞ ኔትወርካችን እዚህ ጋር ቫሊድ የሆነ አይፒ ካልሰጠ ማለት ድርጅታችን ከሚጠቀምበት አይፒ ውጭ ከሆነ እየሰራ አይደለም ብለን ማለት እንችላለን ማለት ነው። ኦኬ ሌላው ስለ ኮምፒውተራችን ወይም ደግሞ ኢንፎርሜሽን ለማየት ሆስት ኔማችን ወይም ደግሞ የኮምፒውተራችን ኔም ለማወቅ ሆስት ኔም ብለን ኢንተር እንለዋለን። ሆስት ኔም ስንለው እንደምታዩት ፒሲኤል ነው። ያ ማለት የኮምፒውተር ስም ነው። ይህን ደግሞ በዚህም ቸክ ማድረግ እንችላለን። ራይት ክሊክ አድርገን ፕሮፐርቲ ላይ ማየት እንችላለን ማለት ነው። ፕሮፐርቲ ላይ ስንመጣ እንደምታዩት ዲቫይሱ ይሄ ነው፣ ፒሲኤል የሚለው ዲቫይስ ነው ይዞልኛል ማለት ነው። ኦኬ ጌት ብለን ማክ ብለን ኢንተር ስንለው ማክ አድረሳችን ወይም ደግሞ ዘ ፊዚካል አድረስ ኦፍ ዩር ማሽን ያሳየናል። ኢንተር ብለው አሁን እንደምታዩት የፊዚካል አይፒ አድረሳችን ወይም ደግሞ ፊዚካል አድረስ ኦፍ ዘ ፒሲ ይህን ያሳየናል ማለት ነው። የማክ አድረሳችንን እንደምታዩት ዲስኮኔክትድ ነው የሚለው። ያው ይህንን ለፕራይቬሲ ሲባል ሂድ ነው የማደርገው። እንደምታዩት ያው ሪስክ ስላለው ማለት ነው። ማካችሁን አንድ ሰው አወቀ ማለት ኔትወርክ እንዳይሰራ ሊቆለፍባችሁ ስለሚችል ይህንን ያው ሂድን አድርገዋለሁ እኔ። ግን በዚህ መልኩ ማግኘት ትችላላችሁ ማለት ነው። ስለዚህ የመጀመሪያው ክፍል ይህን ይመስላል ማለት ነው። ወደ ሁለተኛው ስናልፍ ፒንግ የሚባል ኮማንድ አለ። ኮኔክቲቪቲ ቼክ የምናደርግበት ነው። ፒንግ ነው። ያ ማለት ደግሞ ቴስት ሪቼቢሊቲ ኦፍ ዘ ኔትወርክ ማለት ኔትወርካችን ሪቼቢሊቲው ምን ይመስላል የሚለውን የምናይበት ኮማንድ ነው ማለት ነው። ስለዚህ ፒንግ ብለን ለምሳሌ 127.0.0.0.0 ብለው .1 ብለው ይህ እንደሚታወቀው ሎካል ሆስታችን ሎካል ሆስት ማለት ዘ ፊዚካል አድረስ ኦፍ ወይም ደግሞ ፊዚካል አድረስ ሳይሆን ዘ ሎጂካል አድረስ ኦፍ ዘ ማሽን ማለት ነው። አይፒ ነው ግን
ራሱ ኮምፒውተሩ ከራሱ ጋር ይግባባሉ የሚለው ያ ማለት ለምሳሌ ኔትወርኩ ይሄ ፒሲ ከኔትወርክ አዳፕተሩ ጋር ለመስራት ሬዲ ነው ወይ የሚለውን በዚህም ቼክ ማድረግ እንችላለን ማለት ነው። ፒንግ ብለን 172.0.0.0 ወይም ደግሞ ፒንግ ብለን ሎካል ሆስት ብንለው ተመሳሳይ ሪዛልት ነው። እንደምታዩት ሪፕላይ ያደርግልኛል። እንደምታዩት እዚህ ጋር አሁን ይሄ ምንድነው የሚያሳየን? እዚህ ጋር እንደምታዩት ፒንግ ስታቲክስ ላይ ስንመጣ ለዚህ ሪዛልት ምንድነው ፓኬት ሴንት ያደረገው ስንት ነው? 4 ነው። ፓኬት ሪሲቭ ያደረገው 4 ነው። ሎሱ 0% ነው። ምንም ሎስ የሆነ ነገር የለውም። አፕሮክሲሜት ራውንድ ትሪፑ ምንድነው የፈጀበት ሰዓት ሚሊ ሰከንድ፣ ሚኒመም 0 ነው፣ ማክሲመም 0 ነው፣ አቬሬጅ 0 ያ ማለት በጣም ፈጣን ነው ማለት ነው። ምንም ዲሌይ የለውም ማለት ነው። ስለዚህ ፒንግ ስታደርጉ እንደዚህ አይነት ዲሌይ ካለው ይህንን ስፒዳችሁን በዚሁ ሜርጅ ታደርጉበታላችሁ ማለት ነው። ለምሳሌ ፒንግ ብለን google.com ብንለው የጉግልን አይፒ አድረስ ማየት እንችላለን በዚሁ። እንዲሁም ደግሞ ከጉግል ጋር ያለውን ሪቼቢሊቲውን ቼክ ማድረግ እንችላለን። ያው ዋይፋይ ስለሆነ ብዙም ሆትስፖት ነው በነገራችን ላይ ብዙም እንትን ላይ ያመጣልኝ ይችላል። ኦኬ እንደምታዩት አሁን እዚህ ጋር የጉግልን አይፒ ያመጣልኝ ማለት ነው። ያው 142.250.200.238 ያ ማለት የጉግል አይፒ አድረስ አመጣልኝ ማለት ነው። ስለዚህ አሁን እንደምታዩት ሪኩዌስት ታይም አውት ይላል ማለት ይህ አይፒ በነገራችን ላይ የምናየው አይፒ አድረስ ይቀያየራል። ምክንያቱም የጉግል ዲኤንኤስ ሰርቨሮች በጣም ብዙ ሀገሮች ላይ ስላለ እነዛን አድረስ ለማድረግ ብዙ ኖዶች ስላሉት ቶሎ ላይ ያገኘው ይችላል። ስለዚህ የአይፒ አድረስ ሊቀያየር ይችላል ማለት ነው። ያው ፈጣን ላይ ወይም ደግሞ ቶሎ ያገኘው ነው እዚህ ላይ የምናየው ማለት ነው። እንደምታዩት አሁን እዚህ ጋር አራቱም ታይም አውት ነው ያለው። ፒንግ ስታቲክሱን ስናይ እዚህ ጋር እንደምታዩት ሴንት ፓኬት 4 ነው፣ ሪሲፕት 0 ነው፣ ምንም አልተቀበለም። 4 ልኳል፣ 0 አልተቀበለም። ሎስት ያደረገው 4ቱን ነው። ስለዚህ 4ቱም ሎስ ሆኗል ማለት ነው። ኦኬ ደግመን እንሞክረው። ለምሳሌ ማይነስቲ ደግሞ ስናደርገው ረጅም የሆነ ፒንግ እንዲያደርግልን እኛ እስካላቋረጠው ድረስ ራሱ ይቀጥላል ማለት ነው። ለምሳሌ እስቲ እንጠብቀው ይኛውን። ኦኬ አንድ ታይም አውት አለ። ያው ኔትወርኩ በጣም ስለሚዘገይ ነው ቤተሰብ። ይሄኛው የሚያገለግለው ምንድነው ረጅም አዘነው እንጠብቃለን ማለት ነው። ረጅም ሰዓት ወይ ኔትወርክ አጥፍተን ልናበራ ነው እንዴ። እንደምታዩት አሁን እዚህ ጋር ጄነራል ፌለር አለ ማለት ነው። ኔትወርክ ሲጠፋ ታይም አውትም የለም የትም፣ ያ ማለት አየር ላይ ነው የቀረው ማለት ነው። ፒንግ ሪዛልቱ አላገኘም ማለት ነው። ፒንግ ፌለር አሁን መጣ ዋይፋያችን ስንጠብቀው። ያው ቴሌ ታውቁታላችሁ ፓኬጅ። ያው ታይም አውት ካለ ምን ጊዜም ቢሆን አላገኘውም ማለት ነው። እየሰራ አይደለም ኔትወርካችሁ። እንደምታዩት ያ ኮኔክትድ ዊዛውት ኢንተርኔት የሚል ስታተስ ላይ ነው ያለው። ለዛ ነው እንትን የማይለው። ለምሳሌ ይሄንን ተወና የጉግል ዲኤንኤስ ሰርቨሩን 88 ፒንግ እናድርገው። 88 ኦኬ እንደምታዩት አሁን የጉግል ዲኤንኤስ ሰርቨር በፈጣን መለሰልን። ስለዚህ ፌስቡክም ካለ ፌስቡክም ዩቲዩብ ሆነ አይፒ አድረሳቸውን ለማወቅ ከፈለጋችሁ እንደዛ ማድረግ ትችላላችሁ። ለምሳሌ ማይነስ ቲ ባደረገው እንደምታዩት እዚህ ጋር ቅድም የመጀመሪያ ያየነው ሎካል ሆስት ላይ 00 ነበረ። አሁን እንደምታዩት የፈጀበትን ሰከንድ ያሳየናል፣ ሚሊ ሰከንድ ማለት ነው። ያው በሚሊ ሰከንድ ነው የሚያሳየን። ስለዚህ እሱን አሁን ለምሳሌ ኮንትሮል ፕላስ ሲ ብለው አቋርጠዋለሁ ማለት ይሄ ጉግል ዲኤንኤስ ሰርቨር ስለሆነ እንደምታዩት የሚመልስበት ሚሊ ሰከንዱ። ያው እንግዲህ የኮፐር እና ፋይበር ኮኔክሽን አለ። ኮፐር ከሆነ ቲቲኤል የሚለው ማለት ነው። ቲቲኤሉ ወይም ደግሞ የሚሊ ሰከንዱ ምን መሆን አለበት? ፋይበር ስታስገቡ ከሆነ የፋይበር ከ3 እስከ 10 ባለው ቤስት ነው ይባላል፣ ወይም እስከ 15 አካባቢ። ከዛ በላይ ከሆነ በጣም ይሄ እንደምታዩት አሁን ዲሌይ እንዳለው ነው የሚያሳየን። በጣም እየዘገየ ነው። ለምሳሌ አሁን 1000 ምናምን መጣ ማለት ይሄ ኔትወርካችሁ ምንም እየሰራ አይደለም ማለት ይቻላል። እንደምታዩት አሁን እዚህ ጋር 2000 በጣም የሚገርም ነው። 2000 ስንት ነው? 2016 ሚሊ ሰከንድ ማለት ሚሊ ሰከንድ። ያ ማለት ምንም እየሰራ አይደለም። በጣም የሆነ እየሰራ እንዳልሆነ የሚያሳያ ኢንዲኬተር ነው። ወይም ደግሞ ኔትወርካችሁ ይሄ ታይም ቱ ሊቭ የሚመልስበት እንትኑ ሚሊ ሰከንዱ ረጅም ከሆነ ትልቅ ቁጥር ከሆነ ኔትወርካችሁ ፈጣን አይደለም። እንደምታዩት አሁን እዚህ ጋር
ሚኒመሙ ይሄ ነው አለ፣ ማክሲመማችን ይሄ ነው አለ፣ አቬሬጅ ስንሰራው ይሄ ነው አለ። ስለዚህ ይህ እንደዚህ ማክሲመም መምጣት የለበትም። አሁን ይሄ ስልክ ሆትስፖት ስለሆነ ፋይበር ተጠቃሚ ከሆናችሁ ይሄ በቃ ማክሲመም ከ15 እስከ 15 በላይ መብለጥ የለበትም፣ ከዛ በታች መሆን አለበት። ኮፐር ከሆነ ደግሞ እስከ 80 እስከ 70 እንደዛ ይሏቸዋል ቴሌዎች። ያው እንደዛ ነገር አለ ማለት ነው። ስለዚህ በዚህ መልኩ ኮኔክቲቪቲ ቼክ እናደርጋለን ማለት ነው። ሌላው እዚህ ጋር ፓዝ ቼክ የምናደርግበት ኮማንድ አለ። ፓዝ ብለን ፒንግ እናደርጋለን ማለት ነው። ብለን ከጻፍን በኋላ 88 ያ ማለት ወዲት ደርሶ እንደሚመጣ ለማወቅ የሚረዳና ይህም እንደምታዩት 844 የጉግል ዲኤንኤስ ሰርቨር ነው። የት እንደሚሄድ አሁን መነሻው እንደምታዩት እዚህ ጋር ፒሲ ነው። ፒሲኤል ቅድም እንዳየ ነው ሎካል ሆስቴ ማለት ነው፣ ወይም ደግሞ ሆስት ኔም ነው። ስለዚህ ከዚህ ተነስቶ የሚደርስባቸውን ቦታዎች እያንዳንዱ ያሳያቸዋል ማለት ነው። እንደምታዩት 30 ኦቨር ማክሲመም ኦፍ 30 ሆፖችን ቸክ ያደርጋል ማለት ነው። ሩቱ ዲኤንኤስ ጎግል ይላል። ዲኤንኤስ የጎግል ዲኤንኤስ ነው። ስለዚህ ሩት የሚያደርግልን እነዚህን ፋዞች አሁን እንደምታዩት እየጨረሰ ነው። ብዙም ቦታ አልሄደም ማለት ነው። ከፒሲው መጣ። የፒሲው አይፒ አድረስ ነው። ዲፎልት ጌት የተጠቀመ ማለት ነው። ከዛ እየሄደ ነው። ኮምፒቲንግ ስታቲክስ ፎር 25 ሰከንድ ይላል ማለት ነው። እስኪ እንጠብቀውና ምን እንደሚያመጣ እናያለን። እንደምታዩት አሁን እዚህ ጋር ሆፑን አመጣልን። ሆፕ ማለት ኔክስት ሆፕ ነው፣ መውጫውን ማለት ነው። አጠቃላይ ስታቲክሱን በዚህ መልኩ ያሳየናል ማለት ነው። የት ደርሶ የት አሁን እንደምታዩት ትሬስ ኮምፕሌት ብሎ አሳየን ማለት ነው። ስለዚህ አሁን እዚህ ጋር በዚህ በሁለት ላይ ብዙ ነገር ተምረናል ማለት ነው። ይህንን መያዝ አለብን። ሌላው ወደ ቀጣይ ስንሄድ ወደ ፓርት 3 ማለት ነው። ዲኤንኤሳችንን ትራብል ሹት ለማድረግ የምንጠቀማቸው ኮማንዶች ናቸው። እሱ ደግሞ ያው ዲኤንኤስ የሚባለው ምንድነው? ዶሜን ኔም ሲስተም ነው። ያ ማለት የሰው ልጆች ቁጥርን ከመያዝ ይልቅ የሆነ በወርድ የተጻፈን ነገር መያዝ ስለሚቀላቸው ዲኤንኤስ ያስፈለገው ለዛ ነው። ዲኤንኤስ ማለት ዶሜን ኔም ሲስተም ነው። ስለዚህ ለምሳሌ facebook.com ብለን ከምገባና ለምሳሌ አሁን ቅድም የጉግል እንዳየ ነው የሆነ አይፒ አይተን ነበር አይደል? እዚህ ጋር ኦኬ ያው አይፒ ከምንይዝ እና አይፒ በቃላችን ከምንይዝ facebook.com youtube.com ብለን ብንገባ ይቀለናል። ስለዚህ ያ ማለት ወይም ደግሞ በስልካችን ላይ ለምሳሌ የሰው ስልክ ቁጥር በቃላችን ከምንይዝ እና ሰውየውን ስሙን ሰርች አድርገን ብናመጣ ስልካችን ላይ የቱ ይቀለናል? ያው ስልኩን አናውቀውም ብናውቀውም ያው እንረሳዋለን ስልክ ቁጥሩን። ስለዚህ ስም ሰርች እንደምናደርገው ዲኤንኤስ አገልግሎቱ ለዛ ነው ማለት ነው። ስለዚህ እዚህ ጋር ምንድነው የምናየው? ኤንኤስ ሉክአፕ የሚባል ኮማንድ አለ። ኤንኤስ አይታይም? ኤንኤስ ሉክ አፕ ብለን ይህን ኮማንድ እንጠቀማለን። ከዛ የፈለገውን ነገር መጻፍ እንችላለን። ፒንግ እንዳልነው ቅድም አሁን ፒንግ ስንል ያየነው ነገር አለ አይደለ? እሱንም መጠቀም እንችላለን። ለምሳሌ 8 እንደነገርኳችሁ የጉግል ዲኤንኤስ ነው። ወይም ደግሞ ፒንግ ብለንም ይህንን ኢንተር ብንለው የጉግል ዲኤንኤስ መሆኑን ያሳየናል። ግን ኤንኤስ ሉክአፕ ብለን ኢንተር ብንለው እንደምታዩት ሰርቨር አናውን አለ አድረሱን ጻፈልን። አድረስ ማለት ይሄ እኔ ያለሁበት የፒሲ አይፒ አድረስ ነው። ከዛ ዲኤንኤስ ሪኩዌስት ታይምአውት ነው አናውን ኦኬ አላመጣልንም። ስለዚህ ኦኬ ኤንኤስ ሉክአፕ ኖርማሊ ኦኬ ያው እንደምታዩ ለውጥ የለውም ግን ኔትወርክ ወጣ ገባ ስለሆነ እንደምታዩት እዚህ ጋር ሰርቨሩ አናውን ነው። ያ ማለት የጉግል ሰርቨሮች በጣም በብዙ ሀገሮች ስለሚቀመጡ ለዛ ነው አናውን የሚለው። ስለዚህ ኔሙ ምንድነው አለ? ዲኤንኤስ ጉግል ነው፣ የጉግል ዲኤንኤስ ነው አለ ማለት ነው። እዚህ ጋር እንደነገርኳችሁ 4 ያው ዩኒቨርሲቲ ላይ ምናምን እንደዚህ እንሞላንበት ካስታወሳችሁ። ስለዚህ የዲኤንኤሱ ይሄን ይመስላል ማለት ነው። ስለዚህ ይሄኛው እንደምታዩት ይሄ የራሱ የፒሲ ዲፎልት ጌትዌይ ነው። ቅድም እንዳየ ነው። ለምሳሌ አይፒ ኮንፊግ ብዬ ኢንተር ብለው ይሄ ዲፎልት ጌትዌይ የተጠቀመው የፒሲያችን ስንት ነው? ይሄ ነው ዲፎልት ጌትዌያችን ነው። ይሄኛው የራሱ የፒሲ አይፒ አድሬስ ነው። በዚህ ነው ኔትወርክ አክሰስ IPv4 ነው። ይሄ ደግሞ ለመውጣትና ለመግባት ጌትዌይ ማለት ከስሙ እንደምንረዳው ለመውጣትና ለመግባት የሚያገለግል ማለት ስለሆነ ስለዚህ ጌትዌያችን ይህን ይመስላል ማለት ነው። ስለዚህ የጉግል ዲኤንኤሳችን ይህን ይመስላል። የፌስቡክንም ማየት ትችላላችሁ። ሁሉንም እንደዚሁ ማየት ትችላላችሁ። ለምሳሌ
ይሄኛው በጎግል.com ብዬ ኢንተርቪው እንደምታዩት የጉግል አይፒ አድረስ ይሄ ነው። ቅድም ያመጣልን ቅድም 14 ነበረ፣ አሁን ደግሞ ቀየረው እንደምታዩት። ያ ማለት ምንድነው? ጉግል የተለያየ ቦታዎች እነዚህ ትልልቅ ድርጅቶች ብዙ ሰርቨር ስለሚኖራቸው ያ ማለት ሃይ አቬይላቢሊቲን አሹር ለማድረግ ሲስተሙ እንዳይቆራረጥ ማለት ነው። ሃይ አቬይላቢሊቲ ወይም ደግሞ ኤችኤ የሚባለውን ነገር አፕላይ ለማድረግ ሲስተማቸው አቬይላቢሊቲያቸውን 99% 90 ወይም ደግሞ 9 አሹር ለማድረግ የሚጠቀሙት ዱፕሊኬትድ ወይም ደግሞ ሪደንደንሲ በጣም ብዙ ሰርቨሮች ስለሚኖራቸው በተለያየ ሀገር ሊሆን ይችላል ወይም ደግሞ አንድ ሀገር ላይ ሊሆን ይችላል ማለት። ስለዚህ የተለያየ አይፒ አድረስ አሁን እኔ የሞከርኩት እናንተ ብትሞክሩት ደግሞ ሌላ ሊሰጣችሁ ይችላል ማለት። ስለዚህ ኤንኤስ ሉክአፕ ይህን ይጠቅመናል ማለት ነው። ሌላ እዚህ ጋር ዲኤንኤስ ወይም ደግሞ ፓርት 3 ላይ የምናየው ምንድን ነው? አይፒ ኮንፊግ ብለን አይፒ ኮንፊግ ስላሽ አድርገን ፍላሽ ዩኤስ ኤች ብለን ዲኤንኤስ ብንለው የዲኤንኤስ ኢሹ ወይም ደግሞ ካች የተደረገ ወይም ደግሞ ካች በአማርኛ ምንድን ነው? ፕራይሜሪ ስቶር የተደረገ የዲኤንኤስ ዳታን ያጠፋልናል። የዲኤንኤስ ችግር ከሆነ ይህንን ኢንተር ብንለው አሁን ዲኤንኤሳችንን ሰክሰስፉሊ ፍላሽ ወይም ደግሞ ያጠፋልናል ማለት ነው፣ ሪዞልቭ ያደርገዋል። ያ ማለት እንደምን አስቡት መሰላችሁ? ኮምፒውተራችሁ ወይም ደግሞ ፕሪንተራችሁ የሆነ ወረቀት ይዞ ያንን ወረቀት እንደምታወጡት ነገር አስቡት። ልክ እንደዛ ማለት ነው። አንድ ኔትወርክ ላይ ተጠቅማችሁ ቆይታችሁ ሌላ ኔትወርክ ለምሳሌ ቢሮ ላይ አሁን 2 አይነት ኔትወርክ ሊኖር ይችላል። ኢንተርኔት ሊኖር ይችላል ወይም ደግሞ ዳታ ሊኖር ይችላል። ስለዚህ ሁለቱን ሽፍት በምታደርጉበት ጊዜ ይሄ ዲኤንኤስ ኮንፍሊክት ይፈጥራል ማለት ነው። ስለዚህ ዲኤንኤስ ኮንፍሊክት ስለሚፈጥር ይችኛዋን አሁን የተጠቀምናትን ኮማንድ አይፒ ኮንፊግ ስላሽ ፍላሽ ዲኤንኤስ ብላችሁ ኢንተር ስትሉ ክሊር ያደርግላቸዋል ማለት ነው። ማለት እንደ ሪስታርት ቁጠሩት ማለት ነው። ስለዚህ ይህን ይመስላል ማለት ነው። ወደ አራተኛው ስናልፍ ደግሞ ራውቲንግ ኤንድ ፓስ አናሊስ ነው። ራውቲንግ ኤንድ ፓስ አናሊስ ያ ማለት መስመሮቹ ወዲት ይሄዳል የሚለውን ነገር ትራብል ሹት የምናደርግበት ነው። ያ ማለት ትሬሰርት የሚባል ኮማንድ አለ። ትሬሰርት የሚባል ኮማንድ አለ። ያው እንግዲህ ይህን ኮማንድ ብቻውን አንጠቀመውም። እስቲ ምንድነው እዚህ ጋር ዲስክሪፕሽን አመጥቶልናል። ትሬሰርት ብለን የሆነ እንጽፍለታለን አይፒ አድረስ ለምሳሌ 127.0.0.1 እናንተ የምታደርጉት ወዲት ነው፣ ወደ ሰርቨራችሁ ነው የምታደርጉት። አሁን እንደምታዩት ይሄ ከራሱ ጋር ስለሆነ ወዲትም አይሄድም፣ በቃ ወዲያው ነው የሚመልሰው። ሰከንድም አያባክንም ከራሱ ጋር ስለሆነ። ያ ማለት ኔትወርክ አዳፕተራችን እየሰራ ስለሆነ ምንም የሚያመጣው ነገር የለም፣ ቀጥታ ሪፕላይ ያደርግልናል ማለት ነው። ትሬሰርት እንግዲህ እንደምታዩት ይህን ይመስላል ማለት ነው። ትሬሰርት ካልን በኋላ እዚህ ጋር ሰርቨራችሁን ነው የምትጽፉት፣ ወይም ደግሞ እናንተ የምትጠቀሙት የሆነ ሴንትራል ሰርቨር ይኖራል። ወደዛ ነው ፒንግ የምታደርጉት፣ ትሬሰርት የምታደርጉት። ያ ማለት ፓዙን ወይም ደግሞ ወዲት እንደሚሄድ ለማወቅ የሚጠቅም ኮማንድ ነው ማለት ነው። ለምሳሌ google.com ብለው ኢንተር ልበለው። አሁን ጉግልን አክሰስ ለማድረግ ከኔ ፒሲ ተነስቶ ጉግል ሰርቨር ድረስ እስከሚደርስ ያለውን ነገር ሰከንዱን ያሳየናል። አሁን እንደምታዩት የመጀመሪያው የራሴ ፒሲ ነው። ዲፎልት ጌትዌውን ቼክ አደረገ። እዚህ መጀመሪያ እንዳየነው ዲፎልት ጌትዌያችን ቼክ ያደርጋል ማለት ነው። እንደምታዩት እዚህ ጋር የሚፈጅበትንም ታይሙን ያሳየናል ማለት ነው። አሁን እዚህ ጋር እንደምታዩት ሪኩዌስት ታይም አላገኘውም። እዚህ በመሃል ያለውን ሰርቨር እንደምታዩት አሁን እዚህ ጋር 33 ሚሊ ሰከንድ ፈጅቶበታል። እዚህ ጋር 27 እያለ ይቀጥላል። እንደምታዩት አሁን እዚህ ጋር እነዚህ ሰርቨሮች ናቸው የሚሄድባቸው ቦታዎች ማለት ነው። ወይም ደግሞ ሰርቨርም ሊሆን ይችላል ወይም ደግሞ ራውተርም ሊሆን ይችላል ማለት ነው። ኔትወርክ ራውተር አሁን እዚህ ጋር እንደምታዩት 5ኛው ላይም አላገኘውም። እዚህ ጋር አሁን ፍጥነትም ለመለካት ከተሆነ ይሄ እንትኑ በጣም ትንሽ ቁጥር ሲሆን ያው ሲስተማችን ፈጣን እንደሆነ ማወቅ እንችላለን ማለት ነው። እንደገና ደግሞ እዚህ ጋር እንደምታዩት ሪኩዌስት ታይም አውት ይላል። ሪኩዌስት ታይም አውት ማለት ኔትወርካችን የት ላይ ፌል እንዳደረገ የምናውቅበት ነው ማለት ነው። እንደምታዩት የመጀመሪያው የራሳችን የፒሲ ስለሆነ ምንም ችግር የለበትም። ወይም ደግሞ ፒንግ ብለን 127.0.0.1 ያደረግነው ማለት ነው ሎካል ውስጥ እሱን ስለመለሰልን
ፒሲያችን ምንም ችግር የለበትም ብለን እንሄዳለን። ስለዚህ ኔትወርክ ሩታችንን በዚህ መልኩ ትራብል ሹት ማድረግ እንችላለን ማለት ነው። አሁን እንደምታዩት እዚህ ጋር ሪኩዌስት ታይም አውት የሚለው ያልተገኙ ራውተሮች ወይም ደግሞ ያልተገኙ ሰርቨሮች ናቸው ማለት። ስለዚህ በዚህ መልኩ ያው እስከ 30 ይሄዳል ሆፖቹ ማለት ነው። ስለዚህ እኛው ያው ጊዜ ስለሚፈጅ እዚህ ጋር አቋርጠውና ወደ ሌላ እንሄዳለን ማለት ነው። ስለዚህ እንደዚህ እያደርጋችሁ ትራብል ሹት ማድረግ ትችላላችሁ ማለት ነው። ሌላው ሩት ፕሪንት ደግሞ እዚህ ጋር የራውቲንግ ቴብላችንን ሙሉ ኢንፎርሜሽን ፕሪንት ቴብል በሆነ መልኩ ወይም ደግሞ እንደዚህ ያመጣልናል ማለት ነው። እንደምታዩት እዚህ ጋር ሜትሪክስ አለ፣ ኢንተርፌስ አለ፣ ጌትዌይ አለ፣ ኦንሊንክ ይላል ወይም ደግሞ ኔትወርክ ማስክ አለ፣ ኔትወርክ ዴስቲኔሽን ወይም ደግሞ መዳረሻዎች ማለት ነው። ይህ እንደምታዩት IPv4 ራውቲንግ ቴብላችንን በዚህ መልኩ ያሳየናል። IPv6 ራውቲንግ ቴብላችንን በዚህ መልኩ ያሳየናል ማለት ነው። የምንድነው ኮማንዱ? ሩት ፕሪንት የሚለው ኮማንድ ማለት ነው ያሁን ሰው። ስለዚህ CLS እንበለው። ኦኬ ወደ አምስተኛው ፓርት ስንሄድ ደግሞ ኮኔክሽን ኤንድ ፖርት ቼኪንግ። ፖርት ማለት ለምሳሌ አሁን በኔትወርክ ስንመጣ 80 ከሆነ ያው HTTP ነው ይታወቃል። 80 ሲሆን ደግሞ 443 ሲሆን ደግሞ HTTPS ወይም ደግሞ ሴኪዩር ሲሆን ማለት ነው። 23 ሲሆን ቴልኔት ነው። 25 SMP ወይም ደግሞ ሲምፕል ሜል ትራንስፈር ፕሮቶኮል እያለ ሁሉም ለምሳሌ DNS ሲሆን ደግሞ 53 እነዚህ ፖርት ነምበር ይባላል። ያ ማለት አግሪመንት ነው። ለዚህ ሜሴጅ መላኪያ ተብሎ የተሰጣቸው ይሄ ISO ስታንዳርድ ላይ የተሰጠ ነምበር ነው ማለት። ስለዚህ እነሱን ነው ቼክ የምናደርገው ማለት ነው። ለምሳሌ እሱን ለማድረግ ምንድነው የምናደርገው? ኔት ስታት ብለን AN እንለዋለን። እንደምታዩት አሁን እዚህ ጋር ሁለት አይነት ፖርቶችን ነው እያሳየን ያለው። ኦኬ ኦልሞስት UDP እና TCP ነው እያሳየን ያለው። ኦኬ አሁን እዚህ ጋር እንደምታዩት አክቲቭ ኮኔክሽናችንን እያየን ያለ ነው። ሾው አክቲቭ ኮኔክሽን ነው እያሳየን ያለው። ስለዚህ እቺ ነች ኮማንዷ። እንደምታዩት ፕሮቶኮል የተጠቀመው TCP ነው። ያ ማለት ትራንስሚሽን ኮንትሮል ፕሮቶኮል ነው። ሎካል IP አድረስ ይዟል። ያ ማለት እንደምታዩት ፖርት ያልኳቸው ነገር ይሄ ነው። 80 አለ፣ 135 አለ፣ 445 አለ። እነዚህ ፖርት ነምበሮች ናቸው። ለምሳሌ እዚህ ጋር አሁን TCP IP ሆኖ 80 ከሆነ HTTP ነው ይታወቃል። እዚህ ጋር ፎሬን IP አድረስ ወይም ደግሞ VPN ስታበሩ አሁን IP ይኖረዋል። ከዛ ደግሞ ስቴቱ ምንድነው? ሊስቲኒንግ ነው። ያ ማለት ሬዲ ነው የሆነም መረጃ ለመላላክ ምናምን። አሁን ለምሳሌ google.com ብዬ ሰርች ባረግ እዚህ ጋር ስታብለሽ ወይም ደግሞ ስቶፕም ከሆነ ስቶፕ የሆነ ስታተሱን ያሳየናል። እስቲ እዚህ ጋር እንደምታዩት 80 HTTP የሆነ 80 ፖርት ሊስቲኒንግ ነው፣ እያዳመጠ ነው። ወይም ደግሞ የሆነ ሰርች በምናደርግበት ጊዜ የኛው ስታተሱ ይቀየራል ማለት ነው። ኦኬ አሁን እንደምታዩት እዚህ ጋር ደግሞ TCP IP ላይ ነው አሁንም ያለ ነው። ይሄኛው ስታብሊሽድ ነው። አሁን ኮኔክሽኑ ይሄኛው TCP IP ከረንትሊ ረን እያደረገ ነው እዚህ ፒሲ ላይ። የፒሲ አይፒያችን ስለሆነ 443ን ተጠቅሞ ስታብሊሽድ የሆነ ኮኔክሽን አለን ማለት ነው። ያ ማለት እየሰራ ነው ማለት ነው። ከታች ደግሞ ያሉት እንደምታዩት ክሎዝድ የተደረጉ ናቸው። ክሎዝድ የተደረጉ ይሄኛው ክሎዝድ ዌይት ይላል። ይሄኛው ስታብሊሽ የተደረጉ ወይም ደግሞ ከረንትሊ አክሰስ እያደረግኳቸው ያሉ ዌብሳይቶችን ያሳያል ማለት ነው። ሊስቲኒንግ ያው እያዳመጠ ወይም ደግሞ የሆነ ሌላ ነገር ሰርች እስከምታደርጉ የሚጠብቁ ናቸው ማለት ነው። ስለዚህ ይህን ይመስላል ማለት ነው። ሌላው እንደምታዩት እዚህ ጋር UDP አለ። UDP ደግሞ ማለት እንግዲህ ዩዘር ዳታ ግራም ፕሮቶኮል ነው። ያ ማለት OSI ላየር ላይ ስንመጣ ላየር 4 ላይ ወይም ደግሞ ትራንስፖርት ላየር ላይ የምንጠቀማቸው ፕሮቶኮሎች ናቸው። ያ ማለት ኔትወርኪንግ ላይ እንግዲህ OSI ሞዴል ወሳኝ ነገር ነው። ስለዚህ እነዚህን ቤዝድ ያደረገ UDP ወይም ደግሞ ዩዘር ዳታ ግራም ፕሮቶኮል የሚባለውን እዚህ ጋር እናገኘዋለን። TCP IP ያው የታወቀ ነው። ያው ሁለቱን እዚህ ላይ ቼክ ማድረግ እንችላለን ማለት። እነዚህን እንትኖች ደግሞ እነዚህን አሁን ያየናቸውን አክቲቭ ኮኔክሽኖች ምንድነው የሚያሳየን? ኦ መጨመር ነው መጨረሻው ላይ ራሱን የተጠቀሙ። ያ ማለት ዊዝን ፕሮሰስ አይዲ ዲስፕላይ ያደርግልናል ማለት ነው። እንደምታዩት ፕሮሰስ አይዲ ደግሞ ማለት ኦፕሬቲንግ ሲስተም ላይ አንድ ፕሮሰስ ለምሳሌ ፋይል ብከፍት ወይም ፍላሽ ብከፍት ያን ፍላሽ ስከፍት የራሱ የሆነ ፕሮሰስ አይዲ አለው። ስለዚህ እሱን ያሳየናል ማለት ነው። እንደምታዩት አሁን እዚህ ጋር TCP IP ፊት ያየነው እስከዚህ ስቴት ድረስ ነበር። አሁን
ፕሮሰስ አይዲ ብሎ ይህንን ጨመረልን። ፕሮሰስ አይዲ ደግሞ ማለት የአንድ ፒሲ ላይ ረን የሚያደርግ ፕሮሰስ በአማርኛ ምንድነው? ፕሮሰስ እና እሱን ነው የምናይበት ማለት ነው። ስለዚህ አሁን የኛውን ይህን ፕሮሰስ ለምሳሌ ስፔሲፊካሊ ከዚህ ውስጥ ፕሮሰስ አይዲን ተጠቅመን ማየት ብንፈልግ አንድን ፕሮሰስ ወይም ደግሞ ረን እያደረገ ያለን ታስክ ወይም ደግሞ ስራ ማለት ነው ምንላለን ማለት ነው። ታስክ ሊስት እንለዋለን። ይሄኛው ኖርማሊ ሰርቪስ ለማየት ነው። ሊስት ታስክ ሊስት ብለን ኢንተር ስንለው እንደምታዩት እነዚህ ሁሉ ሰርቪሶች ረን እያደረጉ ነው። ለምሳሌ ክሊር እንዲሆንላችሁ ታስክ ሊስት ያ ማለት ረን እያደረጉ ያሉ ሰርቪሶችን የምናይበት ነው ማለት ነው። እንደምታዩት እስቲ ሂደሩን እንየውና ኢሜጅ ኔም ይላል። እንደምታዩት እነዚህ ፕሮሰስ ወይም ደግሞ ሰርቪሶች ናቸው። ፕሮሰስ አይዲ ያላቸው፣ ሴሽን ኔም አላቸው። ሁሉም ሰርቪስ ናቸው እንደምታዩት። እንደገና ሴሽናቸው አለ። ሴሽን ማለት ዘ ኮኔክሽን የሆነ ስታርት ካደረጋችሁት ማለት ነው። ከዛ ደግሞ ሚሞሪ አጠቃቀማቸውን በኪሎባይት። ስለዚህ አሁን ይሄኛውን በእንትን ግራፊካሊ ገብተን ለማየት ለምሳሌ ዊንዶውና አር እንጫናለን። ከዛ ሰርቪስስ ብለን ኢንተር እንለዋለን። ሰርቪስስ ዶት ኤምኤስሲ ብለን ገብተን እናየዋለን። እንደምታዩት አሁን እዛ ጋር እያሳየኝ ያለው እነዚህ ነው። ምንድን ያደረገው ዊንዶው ፕላስ አር ብለን ይችን ጻፍ፣ ወይም ደግሞ እዚህ ጋር መጥተን ሰርቪስስ ብለን እዚህ ጋር ይችን መግባት እንችላለን። ታስክ ሊስታችን ደግሞ እያንዳንዱ እንትን ለምሳሌ ታስክ ሊስት እንበለውና አንድ ስፔሲፊክ የሆነ አይዲ ማየት ብንፈልግ ይችኛዋን ህዝባሯ እናደርጋለን። ህዝባር ኖርማል ሰረዝ ማለት ነው። ፋይንድ ብለን ፕሮሰስ አይዲ ለምሳሌ እናስገባለን። ብቻውን ዲስፕሌይ እንዲያደርግልኝ ፈልግ ማለት ነው። ኢንተር ስለው እንደምታዩት ብቻውን አፕሊኬሽን ፍሬም ሆስት ነው፣ የኤክሲ ፋይል ነው። እንደዚህ ብሎ ያሳየኛል ማለት ነው። ወደ ክፍል 6 ደግሞ ስንሄድ ኔትወርክ ሪሴት ወይም ፊክስ ነው። ኔትወርካችን ያለውን ስታቲክስ እንዲለቅ ማለት ነው። ኔት ኤስኤች ብለን ኢኒት አይፒ ሪሴት እንልና ኢንተር እንለዋለን ማለት ነው። እንደምታዩት የሁሉንም ሪሴቲንግ አለ ማለት ያ ማለት ኔትወርክ ስታተሱ ሙሉ ሪሴት እንዲያደርግልን ማለት ነው። ያ ማለት ቲሲፒ አይፒ ስታኩን ሪሴት ያደርግልናል ማለት ነው። ሌላው ደግሞ እዚሁ ላይ ምንድነው የምናደርገው? ይህም አሁን ትራብል ሹት ስናደርግ ኔትወርክ አልሰራ ሲለን የምንጠቀመው አንድ ኮማንድ ነው ማለት ነው። ይሄኛው አሁን ያየነው ይሄኛው እንደምታዩት ማለት ነው ክሊር ያደርግልናል ስታክ ያደረገ ነገር ካለ ማለት ነው። ሌላው አሁንም እዚህኛው ላይ ምንድነው የምናየው? ኔት ኤስኤች ዊን ብለን ሪሴት ይሄኛውም እንደዛው ክሊር ያደርግልናል ማለት ነው። ሰክሰስፉሊ ሪሴት አለ ካታሎጋችንን አጠፋለን ማለት ነው። ሌላው ይሄኛው ደግሞ የሚጠቅመን ምንድነው? ሴቭ የተደረጉ ዋይፋዮችን ለማየት ይጠቅመናል ማለት ነው። ኔት ኤስኤች ብለን ደብሊው ላን ዋየርለስ ሎካል ኤሪያ ኔትወርክ ማለት ነው። ሾው ፕሮፋይልስ ኤስ አለው። እንደምታዩት አሁን እዚህ ጋር እነዚህ ኮኔክት ያደረግኳቸው ዋይፋዮች ናቸው ማለት ነው። እንደምታዩት ኖ ፍሪ ሰርቪስ፣ ፍሎራ 12፣ ኑቢያ ምናምን እነዚህ አሁን ሮዳ ምናምን እንደምታዩት እዚህ ጋር አየር መንገድ አለ ምናምን ብዙ ነገሮች አሉ። እነዚህ ኢትዮጵያን ኤርላይንስ አለ፣ ጋላክሲ ምናምን በቃ እነዚህ አሁን ምንድነው ከአሁን በፊት ኮኔክት ያደረግኳቸው የዋይፋዮች ናቸው ማለት ነው። ስለዚህ አሁን ለምሳሌ ከዚህ ውስጥ የዚህን የአንደኛውን ዋይፋይ ፓስወርድ ማየት ብፈልግ እንደማደርገው ኪ ይላለሁ እዛው ኮማንዱ ላይ ራሱን እንጽፈዋለን። ይህንን ኔት ኤስኤች ዋንላን ሾው ብለን ሾው ፕሮፋይል ብለን ያው ኢንተር ስንል እናመጣለን። ስለዚህ እዚህ ጋር ምንድነው የምናደርገው? እቺን ነው የምንጨምረው። ኪ ብለን ኢኳልስ ቱ ክሊር ብለን በኮቴሽን ውስጥ የፈለገውን ለምሳሌ የባህር ዳር ይመስለኛል አሁን የአየር መንገድ ነው። ስለዚህ አሁን ይህ ኖርማሊ ፓስወርድ የለውም። ኢንተር ብለው ፓስወርድ የለውም ነበረ። ኪ ኢንዴክስ 0 አብሰንት ነው። እዚህ ጋር የለውም ኪ የለውም፣ ምንም ነገር የለውም። ኦኬ ለምሳሌ ያለው ከዚህ ውስጥ አንዱን ውሰዱና ኦኬ ለምሳሌ ችኛዋን እንደዚህ አሌክስ የምትለዋ ማለት ነው።
አሌክስ ላይ ኢንተር እንበል። አሁን እንደምታዩት እዚህ አውተንቲኬሽኑ ላይ ፓስወርድ ለማወቅ አሌክስ ነው የሚለው አንዱን ነው አሁን እያየ ያለው አውተንቲኬሽን ሳይፈር ምናምን ብሎ ኮንተንት ኪ የሚለው ይሄ ማለት የዛ ሰውዬ ዋይፋይ ፓስወርድ ነው ማለት ነው። ሌላም ካል ምንድነው ያደረግነው አንዴ እዚች ላይ ቺን ኢንተራልን ከዛ ሊስቶቹን አየን ማለት ነው። ከዛ በኋላ እዚህ ጋር መተን ኦኬ ለምሳሌ እዚችን ከፈለግን ኮፒ ላድርገው ከዛ ኪ ኢኳልስ ቱ ክሊር ብለን እንደ እንትን ውስጥ ኮቴሽን ቺን ኢንተር ማለት ነው። እንደምትወክ እዚህ ጋር እንትን የለውም ስፔስ የለውም። ኦኬ እንደምታዩት ይህንን በዚህ መልኩ ያሳየኛል ማለት ነው። ስለዚህ ነው ይህን ይመስላል። ሌላው ደግሞ እዚሁ ላይ ይህን ኮማንድ በመጠቀም ሾው ኢንተርፌሳችንን ዋየርለስ ስታተሱን ለማየት ደግሞ ይህን ራሱ መጨረሻው እናደርገዋለን ማለት ነው። ፕሮፋይል በሚለው ቦታ ኢንተርፌስ ብለን ኢንተር እንለዋለን። እንደምታዩት ይህ ዋየርለስ ስቴትመንታችን ወይም ደግሞ ዋየርለስ ስታተሱን ሙሉ ያሳየናል። ዲስክሪፕሽኑ ምናምን ሙሉ በቃ አሁን እየተጠቀመ ያለውን ዋይፋይ እንደምታዩት ኤስኤስ አይዲያችን ኢንቫሊድ ነው የሚለው ያ ማለት እዚህ ጋር ማየት እንችላለን። ይሄን የኮኔክት ያደረኩት ኢንቫሊድ ነው የሚለው እዚህ ጋር ኤስኤስ አይዲ ኢንቫሊድ ነው። ስለዚህ ለምሳሌ አሁን የዚህን ፓስወርድ ማየት ቢፈልግ ይሄኛውን ኦኬ ኢንቫሊድ የሚለውን እዚህ ጋር እንፈልገውና ለምሳሌ ኢንቫሊድ የሚለውን እዚህ ጋር ላሳያቸው። ኦኬችን ኮማንዷን ሾው ፕሮፋይል ኪ ኢኳልስ ቱ ክሊር አድርገን እንደዚህ ስፔስ የለውም። ይህ ማለት አሁን እየተጠቀምኩበት ያለው ይህ ነው ማለት እንደዚህ አድርጎ ያሳየኛል ማለት ነው። እዚህ ጋር ስታዩት ራሱን በዚህ መልኩ ያሳየናል። ስለዚህ እየተጠቀምኩ ያለው ፓስወርድ ነው ማለት ነው። ኦኬ ሌላው ወደ ክፍል 7 ስንሄድ ደግሞ ፖርት እና ሰርቪስ ቴስቲንግ ነው። ፖርት እና ሰርቪስ ቴስቲንግ። ፖርት ማለት እንግዲህ እንደነገርኳችሁ መጀመሪያ ላይ የቲሲፒ አይፒ ወይም ደግሞ የአይሶ ስታንዳርድ ላይ እያንዳንዱ ፕሮቶኮል ወይም ደግሞ ስታንዳርድ ነው። ፕሮቶኮል ማለት የሴት ኦፍ ስታንዳርድ ወይም ደግሞ ገቨርናንስ ነው። ኮሚኒኬሽን አፕ እንዲያደርግ የሚያደርግልን ስታንዳርድ ወይም ደግሞ ለምሳሌ ባንክ የሚሰራ ሰው ሱፍ ይልበስ ይባላል አይደል? ልክ እንደዛ ስታንዳርድ ወይም ደግሞ ሩል ነው። ስለዚህ እሱ ምንድነው የሚያደርግልን 80 ስናደርግ 443 ስናደርግ 23 ስናደርግ እነዚህ ፖርቶች ናቸው። ያ ማለት ኮኔክሽን ቴልኔት ለምሳሌ ቴልኔት ማለት ሪሞትሊ አክሰስ ለማድረግ የምትጠቀሙበት ነገር ነው። ተፈቀደለት ማለት ቴልኔት ብላችሁ ወደዛ አይፒ አድሬስ ስትጠሩት የሆነ አዲስ ዊንዶ ይከፍትላችሁና ኮኔክቲቪቲውን ያሳያችኋል ማለት ነው። ለምሳሌ ቴል ኔት ብዬ ኢንተር እለዋለሁ። እንደምታዩት አዲስ ዊንዶ ከፈተልኝ። ከዛ እዚህ ጋር ቴል ኔት ብለን ቴል ኔት ብለን አይፒውን ነው የምንጽፈው 172 ነው። ቴል ኔት 127.0.0.1 ይሄ ማለት ይሄኛው የራሴን ኤፒሲ ነው እያደረኩ ያለሁት አሁን። እናንተ ግን የምታደርጉት ወዲት ነው ወደ እንትናችሁ ወደ እናንተ ሰርቨር ማለት ነው፣ ወደ እናንተ ሰርቨር። ስለዚህ ይህንን አይፒ ከጻፋችሁ በኋላ የሰርቨራችሁን አይፒ ከጻፋችሁ በኋላ 80 ወይም ደግሞ የራሱ ፖርት ይኖረዋል። 443 ሊሆን ይችላል፣ 338 የሆነ የሚሰጡት ፖርት አለ። የሆነ ዌብሳይት ላይ ስትገቡ 80 እንደዚህ የሚጻፉት ነገሮች ዝም ብሎ አይደለም፣ ፖርት አለ ወደ የተደረገ ነው። እንደምታዩት አሁን እዚህ ጋር ኢንቫሊድ ኮማንድ ታይፕ ሄልፕ ፎር ሄልፕ አለ ማለት ነው። ሄልፕ ፎር ሄልፕ ማለት ፈልጉ። ስለዚህ ቴልኔት ኮማንድን በዚህ መልኩ መጠቀም ይቻላል ማለት ነው። ቴልኔት ይህን ይመስላል ማለት ነው። ሲንታክሱ ምንድን ነው የምናደርገው? ቴልኔት እንላለን። ከዛ ሰርቨር አይፒ እንጽፋለን። ለምሳሌ አሁን የጉግል ሰርቨር አይፒ ስንት ነው ያገኘነው? ኦኬ ፒንግ ብለን ማየት እንችላለን። ፒንግ ያው እዚህ ጋር የራሳችሁን የሰርቨር ነው የምትጽፉት። ለምሳሌ ይህን አይፒ እንጠቀም። ያው ቴልኔት አክሰስ ለማድረግ በነገራችን ላይ ፕሪቪሌጅ ያስፈልገዋል። ዝም ብሎ ቴልኔት አይፈቀድም። ስለዚህ ቴል ኔት እንደውም አሁን ቴልኔት ቀርቶ ኤስኤስኤች እና ኤስኤስኤች ነው ሰው ብዙ ድርጅቶች የሚጠቀሙ። ያው ቴልኔት ሴኪዩር አይደለም ተብሎ ስለሚታሰብ
ያው እንደዚህ አድርጋችሁ ትሞክራላችሁ ማለት ነው። ከዛ በኋላ ሰርቨራችሁን አክሰስ ማድረግ ትችላላችሁ። ቴልኔት ይህን ይመስላል። ቴልኔት ያው ፕራክቲካል ለማድረግ የግድ ሪሞትሊ አክሰስ የምናደርገው ሰርቨር ስለሚያስፈልግ ማለት ነው። ወደ ክፍል 8 ስንሄድ ደግሞ ኔትወርክ ዲስካቨሪ ኤንድ ሴኪዩሪቲ የሚባል ኮማንድ ነው ማለት ነው። ስለዚህ እሱን ለማየት ምንድነው የምናደርገው? ሴሌስ እንበለው፣ ይሄ ሴሌስ እንበለው እና አርፕ የሚባል ኮማንድ ነው የምናየው። አርፒ ማይነስ ኤ ያ ማለት አድረስ ሪዞሉሽን ፕሮቶኮል ነው። ያ ደግሞ የሚያሳየ ምንድነው? አይፒ አድረስ ማፒንግ እና ማክ አድረስ ማፒንጉን ያሳየናል ማለት ነው። እንደምታዩት እዚህ ጋር እነዚህ አይፒ አድረሶች አሉ። ማስክ አለ እዚህ ጋር። እነዚህ ማስክ እና ሰብኔት ማስክ እና አይፒ አድረሶች አሉ። ከፊዚካል አይፒ ወይም ደግሞ ማፕ የተደረገውን አይፒ አድረስ ያሳየናል። እንደምታዩት እዚህ ጋር ታይፑ ደግሞ ዳይናሚክ እና ስታቲክ የተሰጠውን ዘ ማፒንግ ቢትዊን ዘ አይፒ አድረስ እና አይፒ አድረስ እና ማክ አድረሱን ያሳየናል። ይሄ ማለት አርፕ ወይም ደግሞ አድረስ ሪዞሉሽን ፕሮቶኮል ማለት አድረስ ሪዞሉሽን ፕሮቶኮል ቴብላችንን ማየት እንችላለን ማለት ነው። ሌላው እዚህ ጋር ማየት የምንችለው ሁ አም አይ ብንለው፣ ለምሳሌ ሁ አም አይ እኔ ማን ነኝ ብዬ ኢንተር ብለው እንደምታዩት ፒሲ ነው አለ፣ ፒሲኤል ነው አለ። ከዛ ደግሞ አድሚን ይለኛል ማለት ነው። ፒሲውን ያሳየኛል። እኔ ማን ስለው ፒሲኤል እና አድሚን ብሎ ያሳየናል ማለት ነው። ሌላው ወደ 9ኛው ጋር ስንሄድ 9ኛውና የመጨረሻው ማለት ነው። እሱን ምንድነው የምናየው? ፓወርሼል ላይ ነው። ፓወርሼል ያው ሁለት አይነት ፓወርሼል አለ። የትኛውን መሰላችሁ? የኛውን ብትጠቀሙ ታሪክ ነው። ይሄኛው ኢንተራክቲቭ ነው። ኮማንድ ስትጽፉ ራሱ ጽፍላችኋል። እቺ እንትን ነው ያው ሁለት አይነት ነው። እስኪ ከዚህ እንደምታዩት እዚህ ጋር ይለያል። አይኤስሲ የሚለው አሁን ራሱ እዚህ ስትጽፉ ምናምን የስከፍቱ ራሱ እንትን ያሳያቸዋል እንዴት እንደምትል። እዚህ ጋር እንደዚህ እናድርገውና 9ኛውን አድቫንስድ ትራብል ሹቲንግ የሚለውን ነው የምናየው ማለት ነው። ፓወርሼል ከከፈትን በኋላ ጌት ብለን እንጽፋለን። ጌት ብለን ቆይ ማክሲማይዝ ባረግ ይሻላል። ኦኬ ጌት ብለን ሃይፈን እናደርጋለን። ሃይፈን ስናደርግ እንደምታዩት ኮማንድ ሰጀስት አደረገ ማለት ነው። ኔት አዳፕተር ትሉት እንደምታዩት እዚህ ጋር ሪኮማንድ ያደርገናል። ስለዚህ ታባችን ወይም ደግሞ ታብ የሚለውን ነክተን ኢንተር ስንለው በቀላሉ ኔትወርክ አዳፕተራችንን ያሳየናል ማለት ነው። አሁን እዚህ ጋር እንደምታዩት ዋየርለስ አዳፕተር ነው ያለኝ እኔ። ብሉቱዝ እና ዋይፋይ አለ። ኢንታይል ዋይፋይ 6 ማለት ነው። ዋይፋይ 6 ቴክኖሎጂ ስለሆነ እስከ 160 ሜጋሄርትዝ ስፒድ ያለው ያገናኝልኛል ማለት ነው። ስለዚህ ይሄኛው አዳፕተራችንን ለማየት የሚያገለግል ነው ማለት ነው። ሌላው እዚህ ጋር ጌት ብለን ኔት ብለን ከዛ በኋላ ምንድነው አይፒውን ማየት ብንፈልግ አይፒ ስንለው እንደምታዩት አይፒ አድረስ አመጣ። እነዚህ የኔትወርኪንግ ኮማንዶች ናቸው። ታብ እንነካለን። አሁን እዚህ ጋር ድም አይፒ ኮንፊግ ብለን ያየነው በፓወርሼል ማለት ነው። እዚህ ጋር ደግሞ ስንመጣ ይሄ የፊዚካል የራሱ የፒሲ ዋይ አይፒ አድረስ ነው። ሎጂካል አድረስ ኦፍ ዘ ፒሲ ነው። ፕሪፈርዱ ምናምን ሊካስት እዚህ ጋር እንደምታዩት ይሄ እንደዚህ አይነት አይፒ ከያዘላቸው አይሰራም ብዙ ጊዜ ማለት ይሄ ወይም አፒ አይፒ የሚባለው ነው። ይሄኛው አይሰራም። ስለዚህ አሁን እዚህ ጋር ለኛ የሰጠልን አይፒ ወደ ላይ እንጣና እንፈልገው ካለ ይሄንን ሰጥቶልኛል ማለት ነው። ስለዚህ በዚህ መልኩ ፓወርሼል ተጠቃሚ ከሆነም በፓወርሼል ኮማንድ በመጠቀም ይሄንን ማየት እንችላለን ማለት ነው። ያው እንግዲህ በስተመጨረሻ ደግሞ እንደ ግራፊካል ዩዘር ኢንተርፌስ ተጠቅመን የምንሰራበትን ወይም ደግሞ ኔትወርካችንን ትራብል ሹት የምናደርግበትን መንገድ እናያለን ማለት ነው። ያው ቤስትሪክ ኮማንድ የሚደረገው መጀመሪያ ገመድ ተጠቃሚ ከሆነ ገመዳችንን ቼክ እናደርጋለን። ከሚመጣበት ከሶርሱ ጋር ትክክለኛ ኔትወርክ እያገኘ ነው ወይ የሚለውን ቼክ ማድረግ እንችላለን አለብን። ያ ማለት ዲሊንክ የምንጠቀም ሆነ ሉፕ ፈጥሮ ከሆነ ሉፕ ማየት አለብን። ሉፕ እንዳይፈጠር እሱ ማየት ይኖርብናል። እንደዛ ሉፕ ከሌለው ምንድነው የምናደርገው? ያው ኮማንዶቹ እንዳለ ሆኖ እዚህ ጋር ራይት ክሊክ እናደርግና ዳያጎኒስ ኔትወርክ ፕሮብለም የሚለው አንደኛው አማራጭ ነው። እሱን እንደዚህ መርጠን ዲያጎናይዝ ማድረግ ይኖርብናል። ወይም ደግሞ ኔትወርክ ቴስት ብለን ቴስት ማድረግ ይኖርብናል ማለት ነው። ይህን ከጨረሰ በኋላ ሪስታርት ወይም ደግሞ ፕሮብለሙ ፊክስ ከሆነ ፊክስ ሆኗል፣ ካልሆነ ደግሞ ፊክስ አልሆነም ብሎ ራሱ ሪፖርት ያመጣልናል። ወይም ደግሞ እዚህ ጋር መተን
ሪስታርት ኔትወርክ አዳፕተር ቅድም ያደረግናቸው ነገሮች ያው በኮማንድ አሉ ማለት እንደምታዩት ሪስታርት ፒውር ፒሲ ያው እነዚህን አድርገን እምቢ ካለ ሪስታርት ፒሲያችንን ሪስታርት ብናደርገው ቤስት አማራጭ ነው ለአብዛኛው ለኔትወርክ ፕሮብለም ወይም ደግሞ ለኮምፒውተር ፕሮብለሞች ሲዘገይም ሊሆን ይችላል። ሪስታርት አንደኛውና ዋነኛው እንትን ነው ሶሉሽን ነው ሪስታርት ማድረግ። ስለዚህ የኛውን ኔትወርኩን ቴስት እናደርጋለን። ሪስታርት ዋይፋይ አዳፕተራችን እናደርጋለን። ሞደማችን ራውተራችን እዚህ ጋር ራሱ እንደሚነግረን እንደዚህ ማድረግ አለብን ማለት ነው። ሌላው እዚሁ መተን አሁን ኔትወርክ ኤንድ ኢንተርኔት ሴቲንግ የሚለው ላይ እንገባለን። ያው ዊንዶ 11 ስለምጠቀም ነው እዚህ ጋር ዋይፋያችንን ክሊክ እናደርግና እንገባለን ማለት ነው። እንደምታዩት አሁን እዚህ ጋር ኮኔክትር ነው ስታተሱን ያሳየናል ማለት ነው። ምናምን እዚህ ጋር ቼክ እናደርጋለን። እንደምታዩት ቫሊድ የሆነ አይፒ ሰጥቶታል ቅድም ስናየው የነበረው ማለት ነው። ከዛ ኔትወርክ አዳፕተራችሁ ፌል አድርጎ ከሆነ እዚህ ጋር ያው ኤክስ ምልክት ሊያሳያችሁ ይችላል። እሱን አፕዴት ማድረግ ይኖርባችኋል። እሱን ለማድረግ ደግሞ ዊንዶ እና ኤክስ ጫኑና ትሄዳላችሁ። ኮምፒውተር ማኔጅመንት ትገባላችሁ። ኮምፒውተር ማኔጅመንት ከገባችሁ በኋላ እዚህ ጋር ዲቫይስ ማኔጅመንት የሚለው ላይ ትገባላችሁ። ዲቫይስ ማናጀር ወይም ደግሞ ዲቫይስ ማኔጅመንት ላይ ከገባችሁ በኋላ እዚህ እየመጣችሁ እዚህ ጋር ኔትወርኩን ነው የምናየው። ኔትወርኩን መተን እዚህ ጋር ቢጫ የሆነ ነገር ካለ እሱን መርጠን አፕዴት ማድረግ ይጠበቅብናል ማለት ነው። ኦኬ አንዱ ሶሉሽን ይሄኛው። ሌላው እናንተ ግን እሱን ደግሞ የኔትወርክ አዳፕተራችሁን ኢኔብል እና ዲሴብል በማድረግ እሱንም ይሄን ማለት ነው እዚህ ጋር ዲሴብል እና ኢኔብል በማድረግ ለውጡን ማየት ትችላላችሁ ማለት ነው። ደግሞ አሁን እዚህ ጋር ሞር አዳፕተር ኦፕሽን ብገባ ኤዲት ልበለውና ይሄ ማለት ነው እዚህ ጋር መታችሁ እና እንደምታዩት አሁን ይሄ ዋየርለስ ብቻ ነው የሚያሳየው። እዚህ መታችሁ እነዚህን ቼክ ማድረግ አለባችሁ። እዚህ እንደምታዩት IPv4 ቲክ መሆን አለበት። ይሄንን ነገር ቼክ ማድረግ አለባችሁ ማለት ነው። ያው እናንተ በገመድ የምትጠቀሙ ከሆነ ይሄ ሃርድዌር አዳፕተሩን ያሳያችኋል። ሃርድዌር ኔትወርክ አዳፕተሩን እሱን ማየት ይጠበቅባችኋል ማለት ነው። ስለዚህ ይህን ይመስላል ማለት ነው። ስለዚህ ቤተሰብ ዛሬ እንግዲህ በጣም ብዙ ነገሮች ነው ያየነው ከክፍል 1 እስከ ክፍል 9 ማለት ነው። ያው መጀመሪያ ላይ እንግዲህ ብዙ ነገር ተምረናል ማለት ነው። ሀሳብ አስተያየት ካላችሁ ደግሞ ጥያቄ ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። ይህ ቪዲዮ ይጠቅማቸዋል ብላችሁ ለምታስቧቸው ለኔትወርክ አድሚን ሊሆን ይችላል፣ ለሲስተም አድሚን ጓደኞቻችሁ ሼር አድርጉላቸው። በሌላ ቪዲዮ እስከምንገናኝ ኪፕ ክሬቲቭ ሲዩ ላተር ባይ